የአሜሪካ አውዳሚ መርከቦች በሆርሙዝ የባህር ሰርጥ ላይ ለከባድ አድብቶ ጥቃት ተጋልጠዋል። ኢራን የሞተ እጅ የተሰኘውን ስትራቴጂ ስታነቃቃ፣ ትራምፕ ግን በጀርመን የፈንጂ አጥፊ መርከቦች እየታገዘ ነው። ትራምፕ ኢራንን ከካርታው ላይ እንደሚያጠፋት ዛተ። ኢራን በኤምሬትስ ላይ የገሃነም በር ከፈተች። የኤምሬትስ ወደቦችና መርከቦችም እየነደዱ ነው። የእስራኤል አየር መከላከያ ደግሞ ኤምሬትስን ለመጠበቅ ጣልቃ ገብቷል። የኢራን አብዮታዊ ዘበኛ አቡዳቢ ህጋዊ ኢላማ መሆኗን አወጁ። ፈጣን መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ እና እንዲሁም ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። የአሜሪካ ጦር የኢራን ጀልባዎች የክዋኔዎቹን ስፋት ማሳደጉን አስታውቋል። ባህረ ሰላጤው ወደ ትርምስ እየገባ ይገኛል። መርከቦች አቅጣጫቸውን እየቀየሩና የነዳጅ ገበያም እየተናወጠ ይገኛል። እስራኤል በኢራን ውስጥ አዲስ የጥቃት ኢላማዎች ይፋ አደረገች። ቴልአቪቭ ከኢራን ጋር ወደ ጦርነት ለመመለስ እየተዘጋጀችም ሲሆን መጠለያዎቹም በድጋሚ መከፈት ጀምረዋል። የኢራን የስለላ ጥቃት የሞሳድን ግቢ እንጠቀመውም ሲሉ የኢራን አሜሪካ ጦርነት ለመካከለኛው ምስራቅ ብቻ ሳይሆን ለአሜሪካም እንቅልፍ የሚነሳ ቅዠት ሆኗል። ባለሙያዎች ጦርነቱ ከቁጥጥር ውጭ መውጣት መጀመሩንና የሚመጣው የከፋ መሆኑን ገልጸዋል። ከቢቢሲ እንደተዘገበው የብሪታንያ የባህር ኃይል ከአንድ የጭነት መርከብ ጥቆማ ደርሶታል። ከዱባይ በስተሰሜን 36 የባህር ማይል ርቀት ላይ በሚገኝ የመርከብ ሞተር ክፍል ውስጥ ባልታወቀ ምክንያት እሳት መነሳቱ ተገልጿል። ይህ የሆነው ለሁለተኛ ጊዜ ሲሆን የኤምሬትስ መከላከያ ሚኒስቴር ከኢራን የተተኮሱ 6 ሚሳኤሎች ማግኘቱንና 3ቱም በግዛቷ ማክሸፉን በገለጸበት ወቅት ነው። አራተኛው ሚሳኤል ምንም አይነት ጉዳት ሳያደርስ ባህር ውስጥ ወድቋል። በተጨማሪ በፋይጃራ ወደብ የሚገኘው የነዳጅ ማጠራቀሚያዎች ተመተዋል። ሪፖርቶች እንደሚያሳዩት እንደ ኤምሬትስ የነዳጅ መርከብ የሆርሙዝ ሰርጥን ለመቆጣጠር ስትሞክር ኢላማ ሆናለች። በአየር በረራ እንቅስቃሴ ላይ መስተጓጎል መኖሩና በሀገሪቱ ውስጥ ወደሚገኙ አውሮፕላን ማረፊያዎች የሚደረጉ በረራዎች መታገዳቸው ተነግሯል። በሌላ በኩል ስካይ ኒውስ እንደዘገበው የኢራን አብዮታዊ ጋርድ አየር ኃይል የኤምሬትስ አውሮፕላኖችን ወደ ኢራን ግዛት የላኳቸውን ክሩዝ ሚሳይሎችን አክሽፏል። በቡሸርና በሌሎች ደቡባዊ የኢራን ከተሞች የሚገኙ አየር መከላከያ ስርዓቶች በኤምሬትስ የጦር አውሮፕላኖችና ክሩዝ ሚሳይሎች ናቸው ብለው ከሚጠረጠሩ አካላት ጋር ግጭት ውስጥ ገብተዋል። የኢራኑ ኤርና የዜና ወኪል እንደዘገበው አንድ የኢራን ወታደራዊ ምንጭ አቡዳቢ በሚሰበር የመስታወት ቤት ውስጥ ተቀምጣለች ሲል ገልጿል። የኢራን የታጠቀ ኃይል በኤምሬትስ ላይ የሰነዘረው የጥቃት ምክንያት ገልጿል። ይህ የሆነው በሆርሙዝ የባህር ሰርጥ አካባቢ ከአሜሪካ ኃይሎች ጋር ወታደራዊ ውጥረት በነገሰበት ወቅት ነው ብለዋል። የአሜሪካ የጦር መርከቦች በባህር መተላለፊያውን ለማለፍ ባደረጉት ሙከራ የኢራን አብዮታዊ ዘበኛ ኢብራሂም ዙልፊቃር መግለጫ ሰጥተዋል። በኤክስ ገጻቸው ላይ እንደገለጹት በኤምሬትስ ላይ የተሰነዘረው ጥቃት ሀገሪቱ በኢራን ላይ በሚሰነዘሩ ጥቃቶች መሳተፏ ከተረጋገጠ በኋላ ነው ብለዋል። የኢራን ምላሽ የኤምሬትስን ተሳትፎ የሚያረጋግጡ ጠንካራ ወታደራዊ መረጃዎችንና ማስረጃዎች ላይ የተመሰረተ መሆኑን አስመልክተዋል። የኢራንን ጥቃቶች በዝምታና ያለ ምላሽ መቀበል እንዳለባቸው ጠንከር ያለ ማስጠንቀቂያ ሰጥተዋል። ይህም ጥቃት ኢራን ከደረሰባት ጥቃት ያነሰ መሆኑን ገልጸዋል። ማንኛውም ስህተት ቢደገም ቴህራን በኤምሬትስ የሚገኙ ወሳኝ ተቋማትን በተለይም ቡርጅ ከሊፋን ለመምታት እንደማታመነታ የኢራኑ ፋርስ የዜና ወኪል ዘግቧል። በዚሁ ዙሪያ ሮይተርስ እንደዘገበው የሳዑዲ አልጋ ወራሽ መሐመድ ቢን ሰልማን ለኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ አልናህያን ስልክ መደወላቸው ተሰምቷል። በንግግሩ ሳዑዲ በኤምሬትስ ላይ የተሰነዘረው የኢራንን ጥቃት እንደምታወግዝ ገልጸዋል። ሮይተርስ እንደገለጸው ንግግሩ ቀጠናዊ ለውጦችንና ደህንነቶችን ለማጠናከር የሚቻልባቸው መንገዶች ላይ ያተኮረ ነበርም ብለዋል። ባለሀብቶች ኤምሬትስን ደህንነቱ ያልተጠበቀ ቦታ አድርገው እንዳገኟትም ገልጸዋል። የኢራን አብዮታዊ ዘበኛ በሆርሙዝ የባህር ሰርጥ በኩል የንግድና የነዳጅ መርከቦች እንቅስቃሴ ባለፉት ሰዓታት መቆሙን አስታውቀዋል። አሜሪካ እንቅስቃሴው ቀጥሏል በማለት አስተባብላለች። ሰርጡ ሙሉ በሙሉ በቁጥጥራቸው ስር መሆኑንና በማንኛውም ህገወጥ እንቅስቃሴ እንደሚከለክሉም ዝተዋል። የኢራን ቴሌቪዥን ይፋዊ መግለጫውን አውጥቷል። በዚህ ሁኔታ ሮይተርስ እንደዘገበው አንዲት የአሜሪካ የጦር መርከብ ከኢራን ግዛት ውሃ እንድታወጣ የተሰጣትን ማስጠንቀቂያ ችላ በማለቷ በሁለት ሚሳኤሎች ተመታለች። ነገር ግን ከፍተኛ የአሜሪካ ባለስልጣናት መርከቧ ላይ የደረሰ ጉዳት የለም ብለዋል። ፋርስ የዜና ወኪል ግን መርከቧ ተመታ መመለሷን ዘግበዋል። የአሜሪካ መገናኛ ብዙሃን ይህንን ዘገባ ሙሉ በሙሉ አስተባብለዋል። ዶናልድ ትራምፕ ኢራን በአሜሪካ መርከቦች ላይ ጥቃት ካደረሰች ከምድር ገጽ ትጠፋለችም ሲሉ ዝተዋል።
በሌላ በኩል የጀርመን ባህር ኃይል በሆርሙዝ የባህር ሰርጥ ላይ ለመስራት የፈንጂ አጥፊ መርከቦቹን ወደ መካከለኛው ምስራቅ መላኩን አስታውቋል። ምንም እንኳን የጀርመን ፓርላማ ፍቃድ ባይሰጥም ጀርመን በሆርሙዝ ሰርጥ ላይ ማንኛውም እንቅስቃሴ የፓርላማ ስምምነት እንደሚያስፈልገው ገልጻለች። ትራምፕ ኢራን ከነጻነት ፕሮጀክቱ ጋር ግንኙነት የሌላቸውን እንደ ደቡብ ኮሪያ የጭነት መርከብ ያሉ አካላትም መምታቷን ገልጸዋል። ደቡብ ኮሪያም በዚህ ዝግጅት ውስጥ የምትቀላቀልበት ጊዜ ሊሆን ይችላልም ተብሏል። የኢራን ጦር 6 ትላልቅ የአሜሪካ ጀልባዎችን መደብደቧንና ለዋሽንግተን ከነዚህ ውጭ ሌላ አማራጭ እንዳልቀራት ተናግረዋል። ብሉምበርግ እንደዘገበው 13 መርከቦች ከሆርሙዝ ሰርጥ ርቀው አቅጣጫቸውን እየቀየሩ በመሆኑ በባህረ ሰላጤው የንግድ እንቅስቃሴ ተስተጓጉሏል። ይህም ኢራን ቁጥጥሯን ወደ ኤምሬትስ እያስጠጋች በመሆኑ የመጣ ስጋት ነው። የአሜሪካ ታዋቂ ጋዜጠኛ አሜሪካ ልዕለ ኃይል ሆና ሳለ ለምን ስምምነት አታደርግም ብለዋል። ኢራንም በዚህ አጋጣሚ እኛ ልዕለ ኃይል ነን ስትል ምላሽ ሰጥታለች። አንድ የእስራኤል የደህንነት ባለስልጣን በኢራን ውስጥ ያሉት የጥቃት ኢላማዎች ዝግጁ መሆናቸውን ገልጿል። ግጭቱ ወደ እስራኤል ሊዞር ይችላል የሚል ስጋት እንዳላቸውም ተናግረዋል። እስራኤል ከኢራን ጋር ያለው የተኩስ አቁም ስምምነት ሊፈርስ ይችላል በሚል ዝግጅት እያደረገች ትገኛለች። በሀገሪቱ የሚገኙ ሁሉም መጠለያዎች እንዲከፈቱ ተወስኗል። ይህም በእንዲህ እንዳለ የኢራን የስለላ ድርጅት የብሔራዊ ደህንነት ጥናት ተቋም ሰርጎ በመግባት በሺዎች የሚቆጠሩ ሰነዶች መውሰዱ ተገልጿል።